ሁለት ነበረ ሆስፒታል ዝም ብዬ ጡቴ ላይ ባጫይቼ ሐኪም ቤት ሄድኩኝ። ጤና ጣቢያ ሲሄድ ሪፈር መባል አለብሽ ተባልኩኝ። ከዛ ጥር 4 የገዳሙ ጉዞ ነበረ ወደዚህ መጣውኝ ኪዳነ ምሕረት ማለት ነው። ከዛ መጥቼ ለምኛት ጸልዬ ሄድኩኝ። ሪፈር ተብዬ ነበር። ጥር 4 ነበር የመጣሁት። ጥር 5 ሪፈሬን ይዤ እገባ ነበረ ሆስፒታል። ከዛ ይዤ ሄድኩኝ። እመቤቴ ለምኛት ተማጽኛት አንቺ ከዚህ ነገር አውጪኝ ብያት ሄድኩኝ። በ5 የአቡዬ ዕለት ነበር ይዤ ሄድኩት። ከዛ በኋላ ደግሞ በ7 ቀጠሩኝ። በ7 ትንሹ ሰርጀሪ ተሰራ። ያለው እጢ ወጣ፣ ናሙና ተላከ። ከዛ በኋላ ናሙናው ደግሞ ተመልሶ መጣ በ12 የሚካኤል ለታ ማለት ነው። በ12 መጣ። የዛን ለታ ጥሩ እንዳልሆነና ወደ ካንሰር እንደተቀየረ ነገሩኝ። ሙሉ ጡትሽ መነሳት አለበት አሉኝ። ከዛ ቀጠሩ ተቀጠርኩኝ። ከዛ በ14 ውጤትም ወስደው ነበረ ላብራቶሪ ምናምን ተሰራ። እሱንም ጨረስኩኝ። ልክ በ16 አልጋ ተገኝቷል ነው የተባልኩኝ። ልክ ደግሞ እንደገና በ16 አርብ ቀን ነበር። ሰኞ ቀን በ19 ሄድኩኝ። የልብ ምርመራ ሙሉ ምርመራ ተደረገልኝና በ19 ደግሞ ድጋሚ አልጋ ያስኩኝና ልክ በ21 የእመቤታችን ዕለት የዓመቷ ዕለት ሰርጀሪ ተሰራ። እመቤቴ ከዛ ሰርጀሪ ማውጥታኛለች በሰላምና በጤና እና ሰርጀሪንም ተሰርቼ ከወጣው በኋላ ልክ ቀጠሮ ተቀጠርኩኝ። የወጣው የተነሳው ጡቴ ለምርመራ ይላክ ነበር። ተላከ። በ4 ቀጠሩኝ። እመቤቴ ኪዳነ ምሕረትን በረገጥኩበት ልክ በወሯ ማለት ነው ውጤቴን ይዤ ሄድኩኝ። ውጤቱ ሲታይ ውጤቱ ሰላም ነው። ያነሳ ነው ለኛ የማይታየን ስለሆነ ነው ሙሉን ቲሹን ያነሳ ነው እንጂ ሰላም ነው አሉኝ። ይሄው እስካሁን ድረስ ምንም አይነት መድኃኒት አልወስድም። እመቤቴ ጨርሳ ፈውሳኛለች። አሁን ኖርማሊ ቀጠሮ ብቻ ነው ዝም ብዬ ክትትል የሚሄደው እንጂ እመብርሃን እኔን ምራኛለች። እኔ ማርሽ ለኔ የደረሰች ለሁላችሁ ድረስ። ሰማን ቀን በጣም አዝነን ነበር። የሰማነው በ2 ነው። በ3 ሰምተን ነው እሷ በ4 እዚህ የመጣችው ማለት ነው። ድንገት አውርደናት ነበር ደግሞ እንሄዳለን ብለን ማለት ነው። መታ ለመነቻት ባለቻት ቀን ሁሉ በዓል አስታካ በበዓል ቀን ሙልጭ አርጋ ከቦታው ላይ አንስታላት። አሁን ደግሞ ሰው ሁሉ ከሷ ጋር አብሮ የተሰሩት ጠቅላላ ኪሞ እየወሰዱ ነው፣ መድኃኒት እየወሰዱ። እሷ ግን እመቤቴ በዛች ላይ ቀርፋ አንስታላት ምንም ነገር የለም ተብላ አሁን መድኃኒትም አትወስድም ምንም አትወስድም ከክትል ብቻ ነው ያለችው እና ለኛ የደረሰ እመቤቴ ኪዳነ ምሕረት ለሁሉም ቦታ ትድረስ። አሁንም መጨረሻውን ያሳምራለች። መናገር ስላልኩኝ ያው ማርቲ ከጓደኛም በላይ ናት። 15 ዓመት ጓደኛዬ ናት። ይሄንን ነገር ስሰማ በጣም ነው ያዘንኩት። እመቤቴ ግን ደጇ መታ ፈውሳታለች። የዛሬ 5 ዓመት እኔም ተስዬ 5 ዓመት ልጅ ሰታኛለች። እመቤቴ አሁንም ለልጆቿ ስትል በህይወት በጤና ታኑርልን። ድንግል ማርያም ጨርሳ ሁሉንም ትስማ። የሰሚነሽ ኪዳነ ምሕረት ተአምሯ ብዙ ነው። የዛሬ 5 ዓመት ስመጣ ለኔ ያረገችልኝ ለሁሉም ተስማ። በጣም ወደው ፍቅረኛ ነበረኝ። እሱን በቃ እመቤቴ አትለይኝ ፍሬ ስጪኝ ብዬ ነው ለመንኳት። ያው ዛሬ ጥላዋን ይዤ መጣሁ። ግንቦት 30 ልጅ 5 ዓመቱ ነው። ክብር ምስጋና ይግባት። ባሌንም ልቦና ሰጥታ ለደጇ ታብቃልኝ። እመቤቴ ደጇ ረግጬ ቀርቼ አላቅም። እሷ ታውቃለች። የጓደኛዬንም ዘመኗን በሙሉ በጤና ታኑርልኝ፣ ቤቷን ትባርክልኝ። እኔንም ዳግም ደግሞ በሁለተኛ ልጅ እንድትባርከኝ ልነግራት ነው የመጣሁት። እመብርሃን ለሁሉም ተስማ ለተዋህዶ ልጆች ሁሉ ምስክርነቷ ይብዛ። እመቤቴ የተዋህዶ ልጆች እንብዛ። የእንጦጦ ኪዳነ ምሕረት የሰሚነሽ ኪዳነ ምሕረት ብዙ ነሽ አንቺ ሰሚነሽ። ቃል ያጥረኛል እኔ ስለ እንጦጦና ስለ ሰሚነሽ ማውራት። ስለ ቤተሰቦች ለምኝ ያፈርኩት የለም። ስለኔም ለምኝ ያፈርኩት የለም። በእንግሊዝ ሀገር ወንድሜ ይኖራል። መንፈስ ያሰቃየው ነበር። አሁን ከነ ሚስቱ ስጋን ደሙ ተቀብሎ እመቤቴ ያው በ4 ልጆች ጎብኝታው ደጇ ደግሞ እንዲቆምልኝ ለምናታለሁ። ዛሬም ነግሬያትም ሄደው ለደጇ ወንድሜ እንድታበቃልኝ ነው። የሙት ልጆች ነን። እመቤቴ ታውቃለች። እሷ እናት አባት ሆነን እሷ ዘመናችንን በሙሉ በስጋ ደግሞ በቁርባን በመቀደሷ ታኑረን። የተዋህዶ ልጆች ሁሉ እንብዛ፣ ፍቅር ይስጠን፣ ሀገራችንን ሰላም ያርግልን። አመሰግናለሁ።